ዙምባራ በሚባል የባህላዊ የሙዚቃ መሳሪያ የሚቀርብ የዋዛ ትርኢት። የቤንሻንጉል በርታ ማህበረሰብ 12 ድምጾች አንድ ነፍስ። ሰላም የአርዳብ ዩቲዩብ ቤተሰቦች፣ ዛሬ ወደ ምዕራብ ኢትዮጵያ ወደ ቤኒሻንጉል ጉሙዝ ክልል የሚወስደንን የባህል ጉዞ እናደርጋለን። በቅርቡ አዲስ አበባ በተካሄደው የባህል ሳምንት ላይ ይህንን ድንቅ ባህላዊ ትዕይንት ለመቅረጽ ድሉን አግኝተን ነበር። ከሩቅ ሲሰሙት እንደ አንድ መሳሪያ ይመስላል፣ ግን ሲቀርቡት 12 የተለያዩ ድምጾች በተለያየ ድምፅ አንድ ዜማ እየፈጠሩ እንደሆነ ይገነዘባሉ። ይህ ዙምባራ ወይም ዋዛ ነው። ዛሬ የዚህን አስደናቂ ባህል ታሪክ፣ አሰራር፣ ትርጉምና ልዩነት በጥልቀት እንቃኛለን። ኢትዮጵያ ከ80 በላይ ብሔርና ብሔረሰቦች ያሏት ሀገር ናት። እያንዳንዱ ማህበረሰብ የራሱ ቋንቋ፣ ባህል፣ አልባሳትና ሙዚቃ አለው። ከነዚህ ውስጥ በልዩ መልኩ የሚጠቀስ አንዱ የበርታ ማህበረሰብ የዋዛ ሙዚቃ ነው። ይህ ሙዚቃ የመዝናኛ መሳሪያ ብቻ አይደለም፣ የማህበረሰብን ታሪክ፣ አንድነት፣ ጀግንነትና በጋራ መኖርን የሚያንጸባርቅ የባህል ቅርስ ነው። በበርታ ማህበረሰብ ውስጥ ዋዛ በተለያዩ ማህበራዊ ዝግጅቶች ይቀርባል። በበዓላት፣ በደስታ ዝግጅቶች እንዲሁም ማህበረሰቡ አንድነቱን የሚያሳይባቸው ወቅቶች ላይ ይጫወቱታል። የዋዛ ሙዚቃ ሰዎችን ለመዝናናት ብቻ ሳይሆን የጋራ መተባበርንና አንድነትን የሚያስተምር ሕያው ባህል ነው። ዋዛን ለመረዳት መጀመሪያ አንድ ነገር ማወቅ ያስፈልጋል። ይህ አንድ ሰው ብቻ ሳይሆን የሚጫወተው በርካታ ሰዎች ናቸው። አንዱ ተጫዋች ከሌሎች ጋር በመተባበር ብቻ ዜማውን ያጠናቅቃል። አጠቃላይ 12 ተጫዋቾች ይኖራሉ። አንዳቸው የተለየ የድምፅ ከፍታ ያለው መሳሪያ ይዛሉ፣ አንዳቸው ደግሞ ዝቅተኛ ድምፅ፣ ሌሎቹ ደግሞ መካከለኛውን፣ የቀሩት ደግሞ ከፍተኛ ያለውን መሳሪያ ይዛሉ። እያንዳንዱ የራሱን ክፍል ብቻ ይጫወታል። አንድ ተጫዋች ቢሳሳት ወይ ቢቀር የዜማው ሚዛን ይበላሻል። ስለዚህ ዋዛ የሙዚቃ ጥበብ ብቻ ሳይሆን የመተማመን፣ የመተባበርና የመደማመጥ ትምህርት ነው። ተጫዋቾቹ ዜማውን በወረቀት አያነቡትም። ከልጅነት ጀምሮ በመለማመድ ከአዛውንቶች በመማርና በተደጋጋሚ በመጫወት ነው የሚያዳብሩት። ይህም እውቀት ከትውልድ ወደ ትውልድ የሚተላለፍ ሕያው ባህላዊ ቅርስ ነው።
12 ሰዎች 12 የተለያዩ ድምጾች፣ ነገር ግን አንድ ልብ፣ አንድ ምት፣ አንድ ዜማ። ይህ ነው የዋዛ ውበቱ። የዋዛ ትርኢት ውበቱ በድምፅ ብቻ አይደለም። የሚለበሰው ልብስ፣ የሰውነት እንቅስቃሴና የእግር ምቱ፣ በእጅ የሚይዙት ባህላዊ እቃዎች ሁሉ የራሳቸው ትርጉም አላቸው። የሚለብሱት ባህላዊ አልባሳት የበርታ ማህበረሰብን ማንነት ያንጸባርቃሉ። ቀለማቸው፣ አሰፋፋቸው እና አለባበሳቸው የዕለት ተዕለት ሳይሆን የክብረ በዓል ማህበራዊ ስነስርዓት ያላቸውን ክብር ያሳያል። በትከሻቸው ላይ የሚይዙት የባህላዊ ዕቃ በአካባቢው በተለያዩ ስሞች ሊጠራ ይችላል። ይህንን ዕቃ የአደን ባህልን፣ የጀግንነት መንፈስና የማህበረሰብን ጥንካሬ የሚወክል የባህል ምልክት ነው። የጦርነት መሳሪያ ባይሆንም የአባቶችን ታሪክና ጀግንነት በትውስታ ይወክላል። በዋዛ ውስጥ የእግር ምት ትልቅ ሚና አለው። ወንዶች መሬቱን በሚመቱበት ምት ከዜማው ጋር የሚሄድ ሪትም ይፈጥራል። ይህ ምት የሙዚቃውን ኃይል ብቻ አይጨምርም፣ የአንድነትና የጽናት መልእክትም ያስተላልፋል። በዚህ ትርኢት ውስጥ የሴቶች ሚና እጅግ አስፈላጊ ነው። በእጃቸው የሚይዙት ባህላዊ የሪትም መሳሪያ ቀጭንና ጥርት ያለ ድምፅ በማውጣት የዋዛን ዜማ ያሟላል። የወንዶቹ ጠንካራ ምትና የሴቶቹ ቀለል ያለ ሪትም ሲዋሃድ ሙዚቃው ሙሉ ምስል ይፈጥራል። ስለዚህ ዋዛ ሙዚቃ ብቻ አይደለም፣ የትውልድ ታሪክ ነው፣ የመተባበር ትምህርት ነው፣ የማንነት መግለጫ ነው። ከሁሉም በላይ ደግሞ ለሚቀጥለው ትውልድ ሊጠበቅ የሚገባው ሕያው ቅርስ ነው። በዘመናዊው ዓለም ብዙ ባህሎች ቀስ በቀስ እየጠፉ ነው። ይሁን እንጂ እንደ ዙምባራ ያሉ ባህላዊ የሙዚቃ መሳሪያዎች ዛሬም ድረስ በሕዝባቸው ፍቅርና በትውልድ ቅብብሎሽ በሕይወት ቀጥለዋል። ይህ ትርኢት የመዝናኛ ዝግጅት ብቻ አይደለም። የበርታ ማህበረሰብ ታሪክ፣ እሴቱ፣ ጀግንነትና አንድነታቸው ማንነት በሕያው መልኩ የሚተላለፍበት ባህላዊ ቅርስ ነው። የዛሬው ትውልድ ይህንን ባህል ሲያውቅ ነገ ደግሞ ለልጆቹ ያስተላልፈዋል። ባህል የሚኖረው በመጽሐፍ ብቻ አይደለም፣ በሰዎች ልብ፣ በድምፅ፣ በዜማ፣ በእንቅስቃሴና በትውልድ ቅብብሎች ነው። አስራ ሁለት ሰዎች 12 የተለያዩ ድምጾች፣ ነገር ግን አንድ ልብ፣ አንድ ምት፣ አንድ መልእክት፣ አንድነት። ይህ ነው የዙምባራ ውበት፣ ይህ ነው የዋዛ ውበት። የዛሬውን የባህል ጉዞ አብራችሁን ስለተከታተላችሁ ከልብ እናመሰግናለን። ይህንን ቪዲዮ ከወደዳችሁት ላይክ አድርጉት፣ ለወዳጆቻችሁም በደስታ አጋሩት። በቻናላችን ላይ የኢትዮጵያን የተለያዩ ባህሎች፣ ሙዚቃዎች፣ ጭፈራዎችና ታሪኮች በተከታታይ እናቀርባለን። ስለዚህ አርዳብ ቲዩብን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እኛ አቅራቢዎቻችሁ እኔ ቢሊሊን ደረሰና እኔ ወንድማገኘሁ መልኩ እንባላለን። በቀጣይ ቪዲዮ እስክንገናኝ ባህላችንን ጠብቅ፣ እናክብር፣ ለትውልድም እናስተላልፍ። እናመሰግናለን። ሰላም ሁኑልን።